ኒውትሪሽናችሁን ካስተካከላላችሁ እና ኤክሰርሳይሳችሁን ካስተካከላችሁ ሳታረጁ መሞት ይቻላል። 91 92 ድረስ ከኖርኩ ይበቃል። ዝም ብለህ ተማር፣ ሻይ እየጠጣህ እንጀራ እየበላ ሻይ እየጠጣህ ዝም ብለህ ተማር። ሃይ ስኩል ከጨረሱ በኋላ በዛ ህልማቸው በሆነው አቅጣጫን እንዲማሩ የምፈልገው አላስገድዳቸውም። ወደ ህይወታቸው የሚገቡትን ሰዎች ተጠንቀቁ። መኪና ምንም ማለት አይደለም። መኪና ይዞ ስለመጣ መኪናው ላይ አትንጠልጠይ። ትልቅ ሆቴል ስለወሰደሽ ምንም ማለት አይደለም። ዱባይ ይዤሽ እሄዳለሁ ስላለ ባለሀብት መጥቶ ምንም አይደለም። ሪጀክት አድርጊው፣ እምቢ በይ። ንጹህ ቆንጆ ቆንጆ የምትሸቱ ጽድት ያላችሁ ሰዎች እንዳንተው እያላበው ነው የጀመረው። መለወጥ ፈልጋቸዋል፣ አንብቡ። ይሄ ፌስቡክ ላይ ምናምን ጊዜያችሁን አታቃት። ከሚጠበቅብህ በላይ ስራ። ለሰውየው ስራ ካልታመንክ ለራስህ ስራ ልትታመን አትችልም። ህልማችሁ ጋር ደርሳችኋል። የተረጋጋ ነው፣ ስታፍ አለ፣ ዴሊጌት አድርጋችኋል፣ ቢሰሩትን ስራ ሰጥታችኋል። ስራው እየተካሄደ ነው፣ እናንተን ብዙ አይፈልግም፣ ካምፓኒው እየሄደ ነው። ኤክስፐርትም ከሆናችሁ በሱም ደግሞ ተዝናንታችሁ ነው የምትኖሩት። ረጅም ዓመት እንደዛ ነው የምትኖሩት። ይቆይና ዲሴንት ይጀምራል። ትንሽ ያው ሽበቱ ይበጣል። ስትነሱ ምናምን ማለት ትጀምራላችሁ። ከዛ ትንሽ ያው የግድ ነው የተፈጥሮ ስለሆነ እሱም ጄሪያትሪክስ የሚባል አለ። ኒውትሪሽናችሁን ካስተካከላላችሁ እና ኤክሰርሳይሳችሁን ካስተካከላችሁ ሳታረጁ መሞት ይቻላል። ከዛ በኋላ አፕሮች ይመጣል። አሁን ቆማችሁ ማሰብ ትጀምራላችሁ። አም ጎይንግ ቱ ፓስ አዌይ፣ ወደማይቀረው ሊሄድ ይችላለሁ። ስለዚህ ሌጋሲን ማስተካከል አለብኝ። የሚተኩኝን ሰዎች መተካት አለብኝ። ለልጆች አንዳንድ ነገር ማድረግ አለብኝ። ፕላን ማድረግ አለብኝ ትሉና ፕላን ታደርጋላችሁ። ለሌጋሲ ትሰራላችሁ በ80 በ90 ዓመት። ከዛ በኋላ ላንዲንግ ይመጣል። we have to land መጨረሻ ላይ አንቀበለውም። ግን እኔ ባለፈው አንድ ኢንተርቪው ላይ እኔ እባክህ ብዙ ምኖር አይመስለኝም ምናምን አልኩት። በጣም መንፈሳዊ ነገር ውስጥ ነበርኩና አንድ ሲጠይቀኝ በጣም እኔ ብዙ ምኖር አይመስለኝም አልኩት። ከዛ አንድ ሰው ሰምቶ ኢንተርቪውን ጠየቀኝ። ምን ማለትህ ነው? ያመመህ ነገር አለ እንዴ? ቶሎ ትሄዳለህ እንዴ አለኝ። 91 92 ድረስ ከኖርኩ ይበቃል አልኩት። ከላንዲንግ በኋላ እኛ የምናውቀው ነገር የለም። አንዳንዶቻችንን ሱፍ ያለብሱናል። መስተዋት ያለውን ነገር ውስጥ ሳጥን ሊሆን ይችላል፣ እንደሱ ያሳምሩናል። ላንድ ማድረግ የግድ ነው። ከዛ ወደ አንድ ቦታ ይወስዱናል፣ ወደ አንድ ተርሚናል ይወስዱናል፣ ወደ ተመረጠልን። መጨረሻ ላይ እንግዲህ 12ኛው እንደ እምነታችሁ ከሞት በኋላ ህይወት አለ ወይ የሚለው ጥያቄ ነው። እንግዲህ እስልምናም በክርስትናም ላይፍ አፍተር ዴዝ አለ። እዛው ጋር ታወራርዳላችሁ። እሱን አላውቅም እኔ። አንዳንድ ሰዎች ሲኦል አለ ቢለውን ለመቀበል በጣም ይቸገራሉ። አንዳንዶቹ እንደው በቃ ሞተን ነው የምንቀረው ይላሉ። እሱን እዛው እንግዲህ የሃይማኖት መሪዎቻችሁን ጠይቁ። እዛ ውስጥ አልገባም። እነዚህ ናቸው የህይወታችን ምዕራፎች። እሺ አሁን ገብቶናል ምዕራፎቻችን፣ ግን ልትነግረን ነው ደግሞ ትላላችሁ። አሁን የመጨረሻውን ዙር እነግራችኋለሁ። ፕሪዲፓርቸር ላይ ስትሆኑ፣ ዩኒቨርሲቲ ተማሪዎች ስትሆኑ፣ ሃይ ስኩል ተማሪዎች ስትሆኑ ቢ ሲሪየስ። የማይሆን ፍቅር ያዘኝ ምናምን ብለህ ህይወትን አታበላሽ። ፋንታሲ ነው፣ የብሎ ነው። ሮማንስ የእግዚአብሔር ስጦታ ነው። ግን በጊዜው ምናምን እሱ ራሱ አዘጋጅቶት በቃ በሚያምር ነገር አዘጋጅቶ ቀዩ አበባ ምኑ ቀዩ ምንጣፍ ተዘጋጅቶ በሚያምር ሁኔታ ትምህርት ቤት ትምህርትህን ትተህ ፍቅር ያዘኝ ብለህ ዝም ብሎ ስትንከራተት ትምህርትን አቋርጠህ ወጥተህ ሲሪየስ ሁኑ ትምህርታችሁ ላይ። ኮሌጅም ከሆናችሁ ፎከስ ኦን ዮር ኤጁኬሽን፣ ትምህርቱ ላይ አተኩሩ። ለወጣቶችም ስለሚያዩን ነው ዩቲዩብ ላይ። ሃይ ስኩልም ካላችሁ ትምህርትህ ላይ። ጫት የሚጨምርልን ነገር የለም። እኛ ስንት ዓመት ቅመነዋል፣ ምንም አይሰራም። ምንም። እኔ ሀረር ልጅ ነኝና ሀረር ጫት በጣም ነውር አልነበረም እኛ ቤት። ሜዲካል ስኩልም ግን በጣም ምንም ዩዝለስ ነው። ጭፈራ ምንም አይደለም። መጠጡ፣ ስካሩ ሃንጎቨር ነው ትርፍህ። ጠዋት ተነስተህ ራስህን አሞህ አስመልሶህ
ራስን ጠልተው አትግባዛው። ዝም ብለህ ተማር። ሻይ እየጠጣህ እንጀራ እየበላህ ሻይ እየጠጣህ ዝም ብለህ ተማር። ፕሪዲፓርቸር ላይ ይህን ብታረጉ፣ ወላጆች ደግሞ ጋይድ ብታረጓቸው ለህልማቸው የሚሆን አይነት ትምህርት እንዲማሩ። እኔ ልጆችን ዶክተር መሆን አለባቸው አላቸውም። 2 ሴት ልጆች አሉኝ። ኢንጂነር መሆን አለባቸው አላቸውም። ዝም ብዬ ኦብዘርቭ እያረኩ ነው ውስጣቸው ያለውን ነገር። ከዛ ሃይ ስኩል ከጨረሱ በኋላ በዛ ህልማቸው በሆነው አቅጣጫን እንዲማሩ የምፈልገው፣ አላስገድዳቸውም። አሁንም ለምን ማትስ አልደፈንሽም ብዬ አልጣላቸው። ከዛ እና ደግሞ ወደ ህይወታቸው የሚገቡትን ሰዎች ተጠንቀቁ። ፒር ፕሬሸር ስላለ ብዙ ሰዎች ወደ ህይወታቸው ስለሚመጡ ያንን ተጠንቀቁ። መኪና ይዞ ስለመጣ መኪናው ላይ አትውጪ። ወጣቶች ነው ይኛው የምናገረው። መኪና ምንም ማለት አይደለም። መኪና ይዞ ስለመጣ መኪናው ላይ አትንጠልጠይ። ትልቅ ሆቴል ስለወሰደሽ ምንም ማለት አይደለም። ዱባይ ይዤሽ እሄዳለሁ ስላለ ባለሀብት መጥቶ ምንም አይደለም። ሪጀክት አድርጊው፣ እምቢ በይ። እና ይሄ በህይወታችሁ የሚገቡትን ሰዎች እወቁ፣ ለዩ። ከዛ ታክሲንግ አለ። ትምህርት ጨርሳችሁ ወደ ስራው ዓለም የምትሄዱ ሰዎች ደግሞ እዚህ ስቴጅ ላይ ያላችሁ ራሳችሁን ኒት አድርጋችሁ ጠብቁ። ወደ ስራው ዓለም ልትሄዱ ነው። ንጹህ ቆንጆ ቆንጆ የምትሸቱ ጽድት ያላችሁ ሰዎች ሄዳችሁ የመጀመሪያውም ኢምፕሬሽን፣ ከዛም ወደ ስራው ዓለም ስትቀላቀሉ ሰዎች ያከብሯችሁ ዘንድ ራሳችሁን በደንብ አድርጋችሁ ጠብቃችሁ ሂዱ። እዛ ጋር ያሉትን ስራ ላይ ያሉትን ሰዎች አትፍሯቸው። ልክ እንደናንተ ነው የጀመሩት። አንዳንዶቹ እንድትፈሩ ይፈልጋሉ፣ ሊያስጨንቋችሁ ይፈልጋሉ። እንዳንተው እያላበው ነው የጀመረው። እኔ ሁሉ ጊዜ ጠዋት ኤቭሪ ሲንግል ዴይ የማደርገው ምን እንደሆነ ልንገራችሁ። ጠዋት እነሳና ቀጥታ ቀዝቃዛ ውሃ ውስጥ ነው የምገባው። ሙቅ ሻወር አልወድም፣ ያደክመኛል ሰውነቴን። ኮልድ ሻወር ግን እወዳለሁ። ቀጥታ ተነስቼ ውሃ ውስጥ ነው የምገባው እያንዳንዷን ቀን። በ10 ዓመት አንድ ሚስ ባረግ ጨንቆኝ ነው የምውለው። ስለዚህ ራሳችሁን ኒት ክሊን ካፓብል ዌል አድርጋችሁ ወደ ስራው ዓለም ተቀላቀሉ። ኮንፊደንስ ይኖራችሁ፣ አትፍሯቸው። እነሱም እየተንቀጠቀጡ ነው ስራ የጀመሩት። ስለዚህ እዚህኛው ስቴጅ ላይ ላላችሁ ማለት ነው። እናንተ ህልመኞቹ ግን እዚህ ጋር ስደርሱ ልክ ካፒቴኑ ሞተሩን አስነስቶ በኃይል ነው የሚነዳው እኮ ማመን አትችሉም። 250 ኪሎ ሜትር ፐር አወር ነው። ስራ ውስጥ ገብታችኋል፣ መለወጥ ፈልጋችኋል፣ አንብቡ። ይሄ ፌስቡክ ላይ ምናምን ጊዜያችሁን አታቃጥሉ። አንብብ፣ ትሬንድ ሁን። ወደ አሰብከው ቦታ ለመሄድ በጣም ስራ። ይሄን ልንገራችሁ፣ ሰው ጋር ተቀጥራችሁ እየሰራችሁ 2 ሰዓት ከሆነ መግባት ያለባችሁ ስራ 1 ሰዓት ተኩል ግቡ። 1 ሰዓት ተኩል ግባ። ተቀጥረ ነው እየሰራ ያለው፣ ግን ያንተ ነገር እስኪመጣ ድረስ 1 ሰዓት ተኩል ግባ። ከሚጠበቅብህ በላይ ስራ። ለሰውየው ስራ ካልታመንክ ለራስህ ስራ ልትታመን አትችልም። ስለዚህ ሞተሩ ተነስቷል። በጣም ጠንክራችሁ ስሩ፣ በጣም አንብቡ፣ በጣም በርቱ። በጣም ኃይለኛ ስራ ይጠበቅባቸዋል። ይሄንን ካረጋችሁ ራሱ አሰራሩ ሞተሩ ራሱ ትረስቱ ከዛ የንፋሱ ኃይል ወደ ምን ያመጣቸዋል? ወደ ቴክኦፍ ያመጣቸዋል። ከዛ ትላቀቁና ይሄ ኮመን ከሆነው ሩቲን ከሆነው ቁምናን በእንትን በሚል የሚኬደው ባጠራቅሚ ምናምን ከሚባለው ከሱ ብድግ ትላለህ፣ ቴክኦፍ ታደርጋላችሁ። ዲፓርቸር ነው። ከሌላው ህዝብ የምትለዩበት ይሄ ቴክኦፍ ስቴጅ ነው። ግራቪቲውን አሸንፉት። ሊጎትታችሁ የሚፈልግ የገንዘብ ችግር ግድ የለም፣ ይራብህ ለተወሰነ ቀን፣ ግድ የለም ቤት ኪራይ የምትከፍለው እጣ ለተወሰነ ቀን፣ ግድ የለም ኮምፎርቱ ይቅር ለተወሰነ ቀን። ዋጋ መክፈል አለብህ። ለቴክኦፍ ዋጋ ይከፈላል። ዋጋውን ክፈልና ቴክኦፍ አድርግ። ከዛ ኢኒሻል ክላይምብ አለ። አሁን ወደ ከፍታ ልትወጣ ነው። ወሬ አትስማ፣ አትጨነቅ። ትኩረትህ ከፍታ ላይ መውጣት ይሁን። ጀምረኸዋል ህልምህን፣ ጀምረሻዋል ህልምሽን። ክላይምብ 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 እየሰራችሁ ወደ ላይ ውጡ፣ ወደ ላይ ውጡ፣ ወደ ላይ ውጡ። ግን እዚህ ጋር አታቆሙ። ከዛ የሚቀጥለው ክላይምብ ቱ ክሩዝ አልቲቲዩድ፣ የመጨረሻው የተዘጋጀልህ ከፍታ ላይ 33,000 ፊት ላይ መውጣት አለብህ። and you can do it። በቃ በትጋት የምትደርሱበት ቦታ ከሆነ ስለሆነ እዛ ጋር ትደርሳላችሁ። አሁን ድሪማችሁ ጋር ደረሳችሁ።
ክሩዝ ልታረጉ ነው። ክሩዝ ታረጋላችሁ። እዚህ ጋር ሪላክስ አድርጋችኋል። መጠንቀቅ ያለባችሁ ነገሮች አሉ እዚህ ጋር ስትደርሱ። አንደኛው አንዳንድ ሰዎች በእናንተ ከፍታ ያሉ በእናንተ አልቲቲዩድ ያሉ ሰዎች እናንተ እየበረራችሁ ከሌላ ኦፖዚት ዳይሬክሽን ይመጣሉ እና ሊገጫችሁ ልትጋጩ ነው። እንደዚህ ሲሆን ፓይለቶቹ ምንድን ነው የሚያደርጉት? ወይ ያረጉና ይዞራሉ ያመልጡታል፣ ወይም ያረጉና ያመልጡታል፣ ወይም ከፍታ ይጨምሩና ያመልጡታል። እዚህ ጋር ከወጣችሁ በኋላ በፍጹም ከማንም ጋር አትጋጩ። በፍጹም ባለስልጣን ቢሆን አትጋጩት፣ ሌላ ባለ ሀብት ቢሆን አትጋጩት፣ ነገር የሚፈልጋችሁ ከሆነ አትጋጩት። ሲመጣ ነገር ፈልጎ ሲመጣ ለነገሩ እዚህም ነው በሉና ለፉት። ምክንያቱም እዛ ላይ መጋጨት ማለት ምን ማለት እንደሆነ ታውቃላችሁ። ሁለታችሁም ናችሁ የምትከሰከሱት። አቮይድ አድርጉ ኮንፍሊክት። ለነገሩ ሁሌም ኮንፍሊክት አቮይድ አድርጉ። እኔ አሁን በፍጹም ለመጣላት ፈቃደኛ አይደለሁም። እዚያውን ስወጣ አንዱ ቢናገረኝ አንደኛ አልችልበትም መደባደብ፣ ተደባድቤ አላውቅም። የእውነቴን ነው የምላችሁ፣ ከተወለድኩ ተደባድቤ አላውቅም። ሁለተኛ ብመታው እና ቢጎዳ እኔ እስር ቤት እገባለሁ። ቢመታኝ እኔ ሁለቱም ዲስአድቫንቴጅ ነው ያለው። ሁለተኛ የሂውማኒቴሪያን ስራ ጋር አሶሴት አድርጉ። አሁን እሁድ ለታ ሙዳይ ሄጄ ነበርና የምትሰራው ስራ ኦቲስቲክ የሆኑ ልጆች፣ ለዛውም ሲቪር የሆነ ኦቲስቲክ ዊልቸር ላይ የተቀመጡ ልጆች፣ ሌላ ሁለት እህትማማቾች፣ እናትየው ራሷን አጥፍታለች። ሁለት ሲሆንባት ራሷን አጥፍታለች። ሌላ ልጅ አየሁ፣ አይኑ አይም ጆሮ አይሰማው። ማንም ያሳድገው? ሙዳይ፣ ስሟም ራሱ ሙዳይ ነው። ካከበራችሁ በኋላ ከፍታ ከወረሳችሁ በኋላ ሌሎችን መርዳት፣ የሁማኒቴሪያን ስራ መስራት በጣም ቋሚ ስራችሁ ይሁን። እዚህ ጋር ከወጣችሁ በኋላ አብዛኛው እዚህ ጋር የወጣ ባለሀብት ውሽማ ያስቀምጣል። እውነቴን ነው የምላችሁ። የአዲስ አበባ ባለሀብት ውሽማ ያስቀምጣሉ እና ኖርማል ነው። እርስ በርሳቸው ሲያወሩ ምናምን ስትሰማቸው ኖርማል አድርገውት ባለትዳር ሆነው እንዴት ናት ያንተስ ምናምን ይባባላሉ። ይጎዳቸዋል፣ በጣም ይጎዳቸዋል። ለእነሱ አሁን ሩዝ እዛ ጋር ደርሰው ግን ኖርማል አድርገው የአዲስ አበባ ባለሀብት ሆነው ውሽማ ተከራይተው የሚያስቀምጡ በኋላ ይፈጠፍጠሃል፣ ይጎዳቸዋል። ኮንሲኩዌንስ አለው። ዛሬ ሚስት አላወቀችም፣ ውሽማ ጋር ደርሰ መጣ፣ ምንም አልታወቀም። አንተ አራዳ ነህ፣ ጎበዝ ነህ፣ በቃ እዛ ጋር ያስቀምጣል፣ እዛ ጋር ማስቀምጣል። ሚስት ሳታውቅም ልጆች እያሳደገች ነው። አንተ በጣም ስማርት መሆንህ ነው። ክሩዝ ስታረግ እዚህ ጋር ይጠብቀሃል፣ ይፈጠፍጣል ራሱ። ገንዘብ ስላላችሁና ለካሜራው ነው የምናገረው፣ ገንዘብ ስላላችሁና ስለምትችሉ ብቻ የ20 ዓመት ልጅ የ22 ዓመት ልጆችን አታባልጉ። አንዳንዴ ከተማውን በደንብ የሚያውቁ ሴቶች፣ ከተማውን የሚያውቁ ሰዎች ሲነግሯችሁ በጣም ትደነግጣላችሁ። በቃ ገንዘብ ስላለው ቆንጆ የ20 ዓመት ልጅ የ22 ልጅ አምጥቶ እዚህ ጋር አስቀምጦ ምን እያለ ገንዘብ ስለሰጣት ገንዘቡ ያስፈልጋታል ለሱ ብላ፣ ግን የእሷን ህይወት እንዳበላሸ አንዳንዶቹ መጨረሻቸው እኮ የማያምነው እንደዚህ ነው። ክሩዝ ተሰጥቷቸው በሰላም እየሄዱ ይሄዱና እዛ ጋር የልጅቷን ህይወት አበላሽቶ የለም እዚህ ጋር የእሱ ህይወት ይበላሻል። ክሩዝ ላይ ከወጣችሁ በኋላ ጨዋዎቹ ነው። ትዳር ካላችሁ ትዳራችሁን አክብራችሁ ኖሩ። ትዳር ከሌላችሁ ቢያንስ ስቴዲ የሆነ ሪሌሽንሽፕ አንዲት ሴት ጋር፣ ሴቷም ከአንድ ወንድ ጋር ስቴዲ ሪሌሽንሽፕ ይኖራችሁ። ገንዘብ የሰውን ባህሪ ይለውጣል። ሀብት በቃ በገንዘብ የፈለግከውን ማድረግ ስለምትችል፣ ደስ ያለህን ነገር ማድረግ ስለምትችል አታድርግ። ኮንሲኩዌንስ አለው፣ አደጋ አለው። ከዛ ይሄ ረዥም ዘመናችሁ በእረፍት በብልጽግና መሄድ ያለባችሁ ሀገር እየሄዳችሁ ትራቭል እያደረጋችሁ በጣም ቆንጆ ኑሮ እየኖራችሁ ድንቅ ህይወት ትኖራለች። ይሄ ለድሪመርስ ብቻ ነው። ከዛ አፕሮቹ ሲመጣ ሌጋሲያችን እናስተካክላለን። የአንድ ሰው ትልቁ የህይወቱ እንደውም ቁም ነገር ሌጋሲ ትቶ ማለፉ ነው። ለልጆቹም፣ ለትውልዱም፣ ለሀገርም ትውልድ ተክቶ ማለፉ ነው።